ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአስና ዩቲዩብ ቻናል ተከታታዮች ሰላም እንዴት ናችሁ? ዛሬ ሪያድ ኤምባሲ ሄጄ ነበርና ያገኘሁትን መረጃ ላካፍላችሁ እወዳለሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢድስ ኤምባሲ መጀመር ለፈለጋችሁ ወደ ሀገር ለመሳፈር ማለት ነው የሚያስፈልጋችሁ ምንድነው? መቼስ ነው የሚሰሩት ለምትሉ ለብዙዎቻችሁ ጥያቄ መልሱን ዛሬ ይዤላችሁ መጥቻለሁ። ለጠለብ የሚሰሩት 3ቱን ቀን ነው። እሁድ፣ ሰኞ፣ ማክሰኞ ነው። ሮብና ሐሙስ የባህርተኛ ነው። በአግባቡ ማለት በተሰጠው ቀን መገኘትን እንዳትረሱ፣ ካልሆነ ስለምትመለሱ። ለጠለብ ፓስፖርት ካላችሁ ኮፒ ብቻ ነው የሚያስፈልገው። ፓስፖርት ከሌላችሁ 450 ብር ኮፒና የመታወቂያ ኮፒ እዛው ኮፒ ታደርጋላችሁ። ጉርድ ፎቶ ነው የሚያስፈልገው። ይህን ይዛችሁ በመገኘት ጀምራችሁ መምጣት ትችላላችሁ። ከዛ እንትኑ ደግሞ ፌስቡክ ላይ ትከታተላላችሁ ማለት ነው ለአሻራ እስከምትጠሩ።